አብይ ምንም ያርግ ትግራይ ጆና ታጥፋት ቀመጥ የሚል ነው ይመስለው ያንዳንዱ ጦርነት አያስፈልግም ባይ ጥያቄ። ይሄ ፓሲፊዝም አይደለም፣ ፓሲፊስት አይደለም እየሆነ ያለው። this is an enslavement mentality። በቃ ከምትገለኝ ባሪያ አድርገህ ግዛኝ የሚል እንቅስቃሴ ነው ይመስለው። ጦርነት አቁም የሚሉ ብቻ ሁሉ ጦርነት አቁም አይልም። አገዛዙም እኮ እንደዛ ነው የሚለው ነገራችን። ሰላም ነው የሚያስፈልገው። እንዴት ይፈታ ስትለው ትጥቅህን ምናምንህን አስገባና ተማርከህ ግባልኝ ይልሃል። ከምገልህ ባሪያ ይሁን ነው እያለ ያለው። በጦርነት ማቆም ስም አንዳንዱ የሚሰበከው ነገር ይሄ ነው ነገራችን ላይ። እሱ ግልጽ መደረግ አለበት። በአንድ ወገን መፈለግ፣ በአንድ ወገን ሁሉንም ነገር ማድረግ ብቻውን ጦርነት ሊቆም አይችልም። እንዴት የሆኑ ወጣቶች በድሮን ጥቃት በመገደላቸው ምክንያት ኦኬ ዝም ማለት ራሱ at this point in time ዝም ማለት ራሱ ትልቅ ችግር ነው ብዬ ነው ማስበው። ዝም ማለት ቢቀር በአደባባይ ወጥቶ ያንን trying to explain it away። አብይ አህመድ እኮ እነዛን ሰዎች በድሮን የገደላቸው ሱዳን ሊሄዱ ስለሞከሩ ነው። what is this? ምንድነው አብይ አህመድ ከጠየቀ በላይ ለምን ተሰጠ? ምንድነው እንዲህ ራስን ማርከስ? ምንድነው እንዲህ ራስን በባርነት መሸጥ? የአብይ አህመድን ፍጅት ሳኒታይዝ አድርገን ዘልቀው ነው። እና እሱ ከዩኤኢ በለው ከአዘርባይጃን በለው ከቱርክ ከኮሪያ ከሰሜን ኮሪያ ሳይቀር ከኢራን ከምናምን አለ የሌለ የሚባል ተተኳሽና ወታደር እየሰበሰበ ሲፈጅህ አይ እንዲህ ስለሆነ እንዲህ አላረግም ብለህ ልትቀመጥ። እኔ አንዳንዱ ሲጽፈው እንኳን እንዴት እንደሚያነውርበት አይገነዘብም። ህወሓትን መቃወም ስላለባችሁ ለአብይ አህመድ እንዲህ መገረድ አለባችሁ ወይ? what is this? ከዛ በኋላ የት ሄዳችሁ የማንን አይን ልታዩ ነው? ከዛ በኋላ ምን ስለሚባል ማን ስለሚባል ህብረተሰብ ልታወሩ ነው? አሁን ሰሞኑን ለአብይ አህመድ ከአብይ አህመድ ጋር እንሰራለን በሚለው የትግራይ ተወላጆች ዘንድ የምናየው በድሮን ጥቃቱ የትግራይ ወጣቶች ማለቃቸው በምን ሂሳብ ለትግራይ የሚጠቅም የድል ብስራት ሊሆን ይችላል? ወጣቶች በአብይ ድሮን መገደላቸው ለመኖራቸው ይበጃል አይነት ፍጹም አረመኔያዊ የሆነ ድምዳሜ እንዴት የፖለቲካ በስለትና ፕራግማቲክ የሆነ አቋም ተብሎ ሊቆጠር ይችላል? ህወሓት በግዳጅ በጦርነት ከሚማግዳቸው አብይ አህመድ በድሮን ቢፈጃቸው ይሻላል እንደማለት ነው። የነዚህ ወጣቶች መሞት በምን ፖለቲካዊ ጤናማ ስሌት እንዴት ባለ የህዝባዊነት እሳቤ ለእናንተ ደስታ ሊሆን ቻለ የሚል ጥያቄ ነው ያለኝ። ይልቁንስ እንዴት ያለ የነውርና የወንጀል አእምሮ ቢኖራችሁ ነው በዚህ የምትደሰቱት? ምን አይነት የስነ ልቦና ደዌ ቢጠናወታችሁ ነው መጀመሪያ አንድ ዘረፈጅ አውሬ ሰዎችን በድሮን ስለገደለ ቀጥሎ ደግሞ እንቆምለታለን እንታገልለታለን የምትሉትን ወጣት አብይ አህመድ በድሮን ስለፈጀው የምትፈነጥዙት? what is this? እንዲህ የጻፋችሁና አሁን በትግራይ በደረሰው ሞት የተሳለቃችሁ እንደ ድል ዜና ነገሩን ያሰራጫችሁ ሰዎች በእኔ አስተያየት ትግርኛ ተናጋሪ አብይ አህመዶች ናችሁ። ከአብይ አህመድ ጋር የምትጋሩት የደም ወልፍ አለ። ከዚህ ውጪ እንዴት ይሄ ትርጉም ሊሰጥ ይችላል? ይህንን ወጣቶቹ እንዴት ነው የምታዩዋቸው? ራሳቸውን የቻለ ህልም እንዳላቸው፣ የራሳቸው ኤጀንሲ እንዳላቸው፣ የራሳቸው ቤተሰባዊ ኃላፊነት እንዳለባቸው፣ የራሳቸው የመኖር መብት እንዳላቸው ሰዎች ነው ወይስ የፖለቲካ ዓላማቸውን እንደሚያሳኩላችሁ ጠጣሮች ነው የምታዩዋቸው? በፖለቲካ እንቅስቃሴ ውስጥ ያለ ነው የትግራይን ህዝብ የለውጥ ናፍቆትና ፍላጎት ለማሳካት ነው ካላችሁ፣ ህወሓት ወጣቶችን አስገድዶ ወደ ጦርነት እየማገደ ነው ካላችሁ፣ በዚያው ስምሪት ውስጥ ተገኝተው አብይ አህመድ በድሮን ሲፈጃቸው የነዚያ ወጣቶች ሰውነትና የትግራይ ተወላጅነት ይደመሰስባቸዋል ማለት ነው። የነኛ ወጣቶች ሁሉ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ቤተዘመዶች ሁሉ የትግራይ ተወላጅ መሆናቸው ይሰረዝባቸዋል ማለት ነው። መጀመሪያ ነገርየው መነሳት ያለበት የእርስ በርስ ጦርነትን በዚህ ደረጃ ሚስቲፋይ ማድረግ ምንድነው? ከዛ ደግሞ አንድ ለከት የሌለው ህግ ብሎ ነገር የማያውቅ ሞራል ብሎ ነገር የማያውቅ አንድ ዘረፈጅ አውሬ
ድሮኖቹን በየቦታው እየላከ በማናቸውም የኢትዮጵያ ክፍል ላይ በሚፈጽማቸው ድሮን ጥቃቶች ምክንያት ደስታ እንዴት ይገለጻል? እንዴት በዚህ ደስታ ይገለጻል? ይሄን ሰውነት እንዴት ይፈቅደዋል? ዜግነት እንዴት ይፈቅደዋል? የአንድ ብሔር አባልነት እንዴት ይፈቅደዋል? ወደዛስ አሁን ላይ በእናንተ ቀመር አንድ ሰውና የትግራይ ተወላጅ ለመሆን እናንተንና አብይ አህመድን መደገፍ አለበት ማለት ነው ወይ? ለራሳችሁስ ታሪክ አታስቡም እንዴ? የህግ ተጠያቂነት በሌላ መንገድ ሊኖር እንደሚችል መገመት አትችሉም እንዴ? የሆነ ቦታ የተፈጸመን የድሮን ጥቃት በተመለከተ ወላ በኮሜንት ወላ በፖስት ወላ በዝግጅት ምናምን እንደ ድል ዜና ይሄን ነገር ማውራት ምን አይነት ነገር ነው? ምንድነው የሆነው? አሚን ስለ ህዝብ ከነበረ ስለ መብት ከነበረ ጠባችሁ እነዛ ሰዎች ሰላምና እፎይታ የሚገባቸው ሰዎች ተደርገው የሚቆጠሩት እናንተ በፈጠራችሁት አሰላለፍ ውስጥ ሲሆኑ ብቻ ነው ማለት ነው።